ሰርፕራይዝ እኔ መደንገጥ ምን ኮንሰታለን እኮ አይደለም። አሁን ቡቹን ይዛችሁ ቢያንስ ቁረሱ። ቆይ አብራችሁ ነው። ኧረ በእግዚአብሔር አብርሽ እንዴ! ኧረ የተጸየፍከው እንዴ? ምን ሆነ ነው? ስለዚህ ልክ እንደዚህ ሆነ እኮ አዋራድ አይደለም። አይ ደግሞ ይኸውልህ እኛን አይደለም እንደሰሰው ይቀያየራል ምናምን ማለት ያለበት ራስህን ነው። እሺ ማሰብ ያለበት ትናንትና አትሂዱ ምናምን ያዙ ልቀቁኝ ብለህ ስታስብ ዛሬ ደግሞ እንደዚህ አይነት አክት ፌር አይደለም። ኮንሰታለን እኮ ሰላም ሰላም፣ እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። እንግዲህ እንደተለመደው ዛሬ በአዲስ ቪዲዮ መጥቻለሁ። ትንሽ ጠፋ ብዬ ነበረ፣ ትላንት አልሰራንም ቪዲዮ። በዛሬው ቪዲዮአችን የምናየው ምንድነው ያው የተለመደው ስራቸው እየሰሩ ነው እነ ሩታ ማለት ነው። አብርሽን የሆነ እንትን ውስጥ ለማስገባት እየሞከሩ ነው እና ይሄ ነገር እንዴት ነው ብለን እንጠይቃለን። ቪዲዮዎችን እናያለን። እናንተም ይሄን ቪዲዮ ደርሳችሁ ለተመለከታችሁ አዳዲስ ሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ፈልጋለሁ። አሁን ቪዲዮዎችን አይተን እንመለሳለን። አብርሽ በመጀመሪያ ደረጃ ስለመጣ በጣም ነው የምናመሰግነው። አክብረህን ስለመጣ እዚህ በጣም ነው የምናመሰግነው። አንቺም ብዬ አልመጣሁም፣ ይቅርታ እናንተም ብዬ አልመጣሁም። ዛሬ ሶኪ ምንም ይፈጠር የዛሬ ወር ምን ታስታውሳለህ? የዛሬ 6 ወር ምን ታስታውሳለህ? የዛሬ 5 ምን ታስታውሳለህ? የማስታወሰውን ነገር ለእናንተ መናገር አይጠበቅብኝም። አሁን እነሱ የፈለጉት ምንድነው እዚህ ጋር ሩታን ምንም በቃ የእንትን አድርገው የተለመደ ሴራቸውን ወይም በቃ አለ አይደል የሰውን ህይወት መበጥበጥ። እነ ዳኒ በቀደም ሲያስመስል ነበረ ይቅርታ ምናምን አለ አይደል ሩታና ማለት ሄርሜላና አብርሽ ያሉበትን ነገር በጣም አሪፍ ነው፣ ደስ ብሎኛል፣ ቀለበት እንድታረጉ በጣም ሲያስመስል የነበረ ሰው ዳኒ ነው። እና አሁን ደግሞ ዞሮ እዚህ ጋር እንትናንም እንትን አርጓት ይቺ እህቷንም ከሷ ጋር በመነጋገር አብርሽን የሌለ ህይወቱን ለመበጥበጥ የጀመረውን ላይፍ በቃ እንዳይኖር ለመበጥበጥ ነው ሐሳባቸው። እና ሩታም አለችበት በዚህ ውስጥ እንግዲህ ያው አቅደውበት አስበውበት ይዘውት የመጡት ነገር ነው ይሄ ነገር ማለት ነው። እና እንዲህ ነው እንደዚህ የሚቀያየሩት። እኛ እንደውም የለበስነው ምን ይፈጠርና ነው ዛሬ ኬክ ያስቀምጣል እና ቀይ ቀሚስ እናንተ ቤት እኛ ምን መሰለህ አብርሽ ያሰበው ምንድነው ኮንግራ ማለት ፈልገን ነው። ያው እንትን ነው የዛሬ ዓመት ያሳለፋችሁት ነገር ነበር። እናንተ ብቻ አይደላችሁም፣ እኛም ከጎናችሁ ሆነን ከሀገር ውጭ ብዙ ነገሮችን አሳልፈናል። ደግሰን ደረናችኋል ምናምን እና ገንዘባችንን አጥፍተናል። ያ ተመልካቾችም ነበሩ በቦታው ላይ ምናምንና እናንተ ባላችሁበት ሁኔታ ላይ ይሄ ነገር ታስታውሱታችሁም ብለን አሰበንና እኔና ሜሪ ለምን ሰርፕራይዝ አናደርግም? ቢያንስ ኬክ ይቁረሱ። አይኑ ያላችሁበት የተለያየ ነገር ላይ ሊሆን ምናምን ይችላል፣ ግን ቀኑ እንድታስታውሱት ምናልባት ይሄን ነገር ስታስብ የሆነ ነገሮች አእምሮህን ይመልሳሉ ወደ ቤት ወደ እሷ እንድታስብ ያደርጋል ብለን አስበን ይሄ ፕሮግራም ያሰበው። ከባድ ነገር ዳኒ ሲጀመር ቀልድ ነው የያዛችሁት። እንደምታየው ኬኩን እንደዚህ በእጅ አንጠልጥለ ምናምን የሆነ ነገር አፈንድተ ቁመ በር ላይ ምናምን ሰርፕራይዝ ለማድረግ ወይም እሱን ለማስደንገጥ ምናምን መሞከረ ምንም የማይሆን ነገር ነው። ቢያንስ ትልቅ ዝግጅት አዘጋጅታችሁ ቤቱን ፏ አድርጋችሁ ምናምን ቢሆን እንደዚህ እሱን መፎገር ካሁን በኋላ የሚቻል አይመስለኝም። እንደምታዩት እሱ ያለፈውን ነገር ማስታወስ አይጠበቅባችሁም። በቃ አሁን ያለበትን ህይወት ታውቃላችሁ እናንተ ከሄርሜላ ጋር እንትን እንደጀመሩ ያሉበትን ነገር ምናምን ስለምታውቁ ነው። ይሄ ነገር ማበላሸት ሆን ብላችሁ ማበላሸት ነው እንጂ ያለፈውን ለመመለስ አይመስለኝም። ምክንያቱም ሩታም ታውቃለች፣ አብርሽንም ያውቃል ያሉበትን ሁኔታ መመለስ የሚፈልጉ አይመስለኝም። አይደለም ኢንጆይ ታደርጋለህ፣ ኬክ ትቆርሳለህ፣ ቀኑን እናስብና የነበረውን ነገር ከዛ እኛ እንሄዳለን። እናንተ ወደ እናመሰግናለን። በመጀመሪያ ደረጃ አመሰግናለን በጣም ግን ደግሞ ዛሬ ላይ ይሄንን ነገር የምታደርጉበት ምንም አይነት እንትን የለም። ሲቀጥል ይሄ ያለፈ ታሪክ ነው። ገባክ? ባለፈ ወደኋላ መመለስም አይጠበቅብንም ነው አይደለም። እያረጋችሁት ያለው ነገር ትክክል ስላልሆነ ነው። ዛሬ ላይ እኔን ጠርታችሁ እንደዚህ አይነት ነገሮች ማስታወስ ምናምን ተገቢ አይደለም። በቃ ይሄ ያለፈ ታሪክ ነው። ማክበር እኮ ነው። ኦኬ ሌላ ምንም እኮ ሊፈጠር አይደለም። እነሱ ምን ሀሳብ ያሰቡት። እኔ ደግሞ ማክበርን አልፈልግም። ኬኩን ቆርሱ ነው እኮ አስታውሳችሁ። እነሱ እኮ
አሁን ማክበር አልፈልግም ብሏል አብርሽ። እንደ በፊት የሚቅለሰለስ እንደዚህ እንትን የሚያደርግ ሰው አይመስለኝም። አሁን የሆነ ቆፍጥና ያለ ሰው ይመስለኛል አብርሽ ማለት ነው። እና እውነቱን ነው ያለፈውን አሁን ያለበትን ሁኔታ በጣም ተመችቶት ሊሆን ይችላል፣ አሪፍ ሁኔታ ውስጥ ሊሆን ይችላል። ግን ያለፈውን ነገር እንድትመልሱብኝ እንድታስታውሱኝ አልፈልግም ነው የሱ አባባል እንጂ ቀላል ነበር ለሱ ኬኩን መቁረስ ምናምን ሆይ ብሎ መሄድ ይችል ነበረ። ግን የእናንተን ተንኮል ስላሰበ ነው። ምክንያቱም ኬኩን ብቻ ቆረስ ነው እያላችሁት ያላችሁት። በቃ የሆነ እውነት ይህንን ቪዲዮ ሄርሜላ እንድታየው ሄርሜላ ከሱ ጋር እንድትጣላ ለማድረግ ነው እንጂ ትልቅ ነገር ታዘጋጁ ነበረ። በቃ እጇን የሩታን እጅ ይዞ ሁለቱም እጃቸው ተያይዘው ኬክ እንዲቆርሱ ነው የፈለጋችሁት። ተስማማ በቃ ከሩታ ጋር ኬክ ቆረሰ ምናምን ለማስባል ነው የእናንተ ዓላማ እና የእሱን ህይወት ድጋሚ እንዲበጠበጥ ነው የምታስቡት እንጂ እውነት የበፊቱን ነገር እንዲያስታውስ ብትፈልጉ ኖሮ ሌላ ነገር ታዘጋጁ ነበረ። በጣም ነው የሚከብደው። ልቀቁኝ ብለህ ስታስብ ዛሬ ደግሞ እንደዚህ አይነት አክት ፌር አይደለም እኮ እንሰጥሃለን እኮ አይደለም። አሁን ቡቹን ይዛችሁ በያዝ ቁረሱ። ኧረ በእግዚአብሔር አብርሽ እንደ እንዴት ነው እያደረገ ያለው ሰው ነው። በእግዚአብሔር እኮ እኔ እሰጥሃለሁ፣ ችግር የለውም። ፎርሳሪ መውጣት ያለበት ፎርስ ይወጣ አይደለም። ቆይቶ እኮ አብራችሁ ነው። ለምንድን ነው አብራችሁ ለማት አብራችሁ እኮ በእናትህ እንደዚህ አታውቁኝ። አይ ቁረሱ ብቻ መቁረስ አይተከው ቁረሱ እንደዚህ ይችላል እና ቁረሱ ነው የምትወጣው። ኧረ በጣም ነው የሚደብረው። አብራችሁ ታረጋው ችግሩ አንተ እንድታመሰግነኛለህ አብርሃም፣ እንድታመሰግነኛለህ። መልካም ነገሮችን እያደረግን ያለ ነው። አንተ መልካምነት እሺ በቃ መጥፎ ነገር ቢሆን አንዴ አብራችሁ ስኮርስ ምን ችግር አለው? አብራችሁ አብርሃም በጣም ትገርማለህ። ውለታ ቢስ ነው እግዚአብሔርን። በጣም ነው የሚከብደው። የነሱ ዓላማ በጣም ከባድ ነው። ሁሌ የሆነ ጭቅጭቅ እንዲፈጠር፣ ሁሌ ልጁ ሰላም እንዳያገኝ። ሩታን ብትሆን እኮ በቃ ነገሮችን ሰላም ሆነዋል ማለት ግዴታ ከአብርሽ ጋር ትኖራለች ማለት አይደለም። እሷም የምትፈልገው አይመስለኝም ከአብርሽ ጋር መኖሩ። ግን እዚህ ጋር ኬኩን መቁረስ ከሆነ ኬኩን ሊቆርስላቸው ነበር። እንደዛ አልፈለጉም። እነሱ የመጡበት ዓላማ አለ። በቃ ነገሮችን የሆነ አወሳስበው እዛ ጋር ያለው ነገር እንዲበላሽ ነው የሚፈልጉት። እና እንደ ስስት አትቀያሪ ነገ ዛሬ ምናምን በቃ የሆነ አንዲ ኮስተር አንዲ የሆነ ለስለስ ማለት ምናምን መቀያየሩ በጣም ከባድ ነው በሩታ በኩል ማለት ነው። ኮስተር ብላ አንድ አይነት ባህሪ ቢኖራት በጣም አሪፍ ነው። እና እሱ አሁን ሲሪየስ የሆነ ነው የሚመስለው። ነገሮችን ማበላሸት የሚፈልግ አይመስለኝም አሁንም። እና እነ ዳኒ ያሰቡትን ተንኮል ነው የምለው እኔ፣ ያሰቡትን ተንኮል ነቅቶባቸዋል ማለት ነው። ህይወቱ ድጋሚ ማበላሸት የሚፈልግ አይመስለኝም አብርሽ። እና የቻናል ቤተሰቦች እናንተንም ቪዲዮን አይታችኋል። ምን ተሰማችሁ? በጣም ነው እንደዚህ ሁሌ እየተጨቃጨቁ መኖር። ሁሌ አሁን እሱ ልጁን ሊያዩ ነው የመጣው እንግዲህ፣ እነሱ ደግሞ እንደዚህ በእጁ ኪክ አንጠልጥሎ ተንኮል ለመስራት ማሰባቸው በጣም ይከብዳል። እና የቻናል ቤተሰቦች በጣም እናንተም አይታችሁ እስቲ ቪዲዮን ላይክ፣ ሰብስክራይብ፣ ሼር በማድረግ ሰፖርት አድርጉ። ይገባኛል፣ ግን ደግሞ አመሰግናለሁ። ለእኔ ማስባችሁ እንደሆነ ይገባኛል፣ ግን ደግሞ ይሄ እኔን አይወክልም። ለምን ያላችሁ የጋብቻ ቀን እኮ ነው እኮ አሁን ላይ እኔን አይወክልም። ይቅርታ አድርግልኝና ማለት ነው። እና በጣም አመሰግናለሁ ያሰባችሁትን ሀሳብ ስላደረጋችሁትን ነገር ከልብ አመሰግናለሁ። እኔ መጣሁት ጋር ኦልሬዲ ለማየት ነበር። ችግር የለውም እኮ ማለት ይሄ ኮሌጅን ከማን ጋር እኮ ምንም የሚያጋጨው ነገር የለም። ፕሮግራማችሁን አድርጉ። ፕሮግራማችሁን ከማን ጋር ነው የምናደርገው? አንተ ከሌለኛ ፕሮግራሙ ምን የኛ ፕሮግራም እንኳን የሁለታችሁ አንቨርሰሪ ነው እኮ የሁለታችን አንቨርሰሪ። አሁን ደግሞ ከበድ የሚያስፈልገው ነገር አይደለም። አንተ አሁን በጣም እያከበድከው ነው እየተናገርክ ያለከው እና ምንም ኖርማል ነገር ነው። በባህሪ ምን ጠላለሁ መሰላችሁ? ይሄ የስስት ባህሪ ጠላለሁ። ትናንትና ሌላ ዛሬ ሌላ እና ምን አይነት ባህሪ ጠላለሁ ነበር። ትናንት ሌላ ሰው ነበረች፣ ዛሬ ሌላ ሰው ነች፣ ነገ ደግሞ ሌላ ሰው። እንደዚህ አይነት ላይፍ ላይ እንደዚህ አይነት ባህሪ ማስተናገድ አልፈልግም እና አመሰግናለሁ። አሁን እነሱ ሪስፔክት ሁሉ ነገሮች እኛ መልካም ነገር አስበን ነው። አይ እሱ ሲጀመር ማን ነውና ነው እንደዚህ አክት የሚያደርገው? እኔ ምንም ሊገባኝ ያልቻለው ነገር እራሱን እንደምን ቢቆጥር ነው እንደምን ቢያዩ እንዲህ ሁሌ ተወራጭቶ መውጣት የሚያስደስተው ሁሌ እንደዚህኛ ላይ እንዲተዘባን ነው ምናምን እኛ የሆነ አልገባኝም። ማን ነው ሁሌ ራሱን እንደተፈላጊ ምናምን ነው እንደሚያስበው? አይሩታ ምን ነገር አትመስልሽ? ለአንቺ ስንል ነው ዝም እያልን ያለውን። አንቺ ስንል ነው ይሄ ፕሮግራም የሚያሰብነው። በቃ ደህና እንድትሆኑና